በህይወታችን ዘመን ሁሉ የእመቤታችንን ረዳትነት ከሌለበት ሁላችንም አናሸንፍ። የእመቤታችን ረዳትነት በህይወታችን ዘመን ሁሉ ያስፈልገናል። ለምን? የሐዲስ ኪዳን የአምላክ ታቦት ናት። የሐዲስ ኪዳን ታቦት ነው። እስራኤል ታቦቱ ባልተንቀሳቀሰ ቀን ሄደው ጦርነት ከገጠሙ ተሸንፈው ነው የሚመለሱት። ድል ተነስተው ይመለሳሉ። አንቀጸ ቤተክርስቲያን ላይ ፍትሕ መንፈሳዊ አንቀጽ 1 ወይም ፍትሐ ነገሥት አንቀጽ 1 ላይ የሚል ቃል አለ። ይኩን ታቦት በዘይፈልስ መካን ውስተ መካን በከመ እብነ ብሊት ዘፈለሰት መካን ውስተ መካን። የብሉይ ኪዳን ድንጋይ ያላት የድንጋይ ጽላት ማለት ነው። እብነ ብሊት የብሉይ ኪዳን ታቦት ተንቀሳቃሽ ሆና እንደተቀረጸች የሐዲስ ኪዳን ታቦትም ተንቀሳቃሽ ይሁን ይላል። ሲተረጉሙ ምን ይላል? እብነ ብሊት ያላትን ድንግል ማርያም አድርጎ በታቦተ ጽዮን ተርጉሞ ምን ይላል መስላችሁ? ድንግል ማርያም ስትሰደድ ከቦታ ወደ ቦታ ስትሰደድ እንደኖረች ክርስቲያንም ከማዕረግ ወደ ማዕረግ የሚፈልስ ይሁን ይላል። የእመቤታችን ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ፣ ከኢትዮጵያ ወደ ግብፅ፣ ከግብፅ ወደ ኢየሩሳሌም፣ ከናዝሬት ወደ ገሊላ፣ ከገሊላ ወደ ናዝሬት፣ ወደ ቅፍርናሆም እየተመላለሰች መኖሯ ክርስቲያኖች ከማዕረግ ወደ ማዕረግ ከእድገት ወደ እድገት እንድንፈልስ ነው። በጎ ስደት ይባላል። ይሄ ፍልሰት በዋልድባ መነኩሴም እንደሚባለው በትግርኛ መነኩሴ ማለት ፈላሲ ነው የሚባለው። ፈላሲ ነው፣ ስደተኛ ነው። ከእናት አባቱ ይሰደዳል። ምን ነው ፍልሰት የተባለ? ፍልሰት ማለት ስደት ነው። ስደት የተባለና መነኩሴም ፈላሲ ነው፣ ስደተኛ ነው። ወዴት ነው የሚፈልሰው ነው መነኩሴ? ወዴት ነው የሚፈልሰው? ከዓለም ወደ ማን ነው የሚፈልሰው? አቤት ወደ እግዚአብሔር ይፈልሳል። ወደ እግዚአብሔር የሚፈልስ ነው። እና መሰደድ የታቦተ ጽዮን መንቀሳቀስ እኛ እንድንንቀሳቀስ ነው። ተጎልተን ዝም ለዚያው የነበርንበት ላይ እንዳንኖር እንድናድግ ነው። በአይምሮ እንድናድግ፣ በመንፈስ እንድናድግ፣ በቅድስና እንድናድግ፣ በንጽህና እንድናድግ ነው። ቁጭ ያለ ተደርጎ እንደ ቤት ቁጭ ያለ ተደርጎ የማይቀረጽበት ምክንያት የኛ ምሳሌ ስለሆነ ወደ መንፈሳዊ ወደ እመቤታችን ወሰዳችሁና በብሉይ ኪዳን ታቦተ ጽዮን ሳትንቀሳቀስ መንገድ መጀመር ያስቀስፋል። እሷን ይዘው ነበር የሚሄዱ። በሐዲስ ኪዳንም እመቤታችንን ፍቅሯን፣ ረዳትነቷን፣ አማላጅነቷን ጥዬ እሄዳለሁ ያለ ሰው ከክርስቶስ አይደርስም። ክርስቶስ የሕይወት መንገድ ነው። በዚያ መንገድ ውስጥ ግን ለመመላለስ የእመቤታችን ረዳትነት ያሻል። ዮሴፍ የሐዲስ ኪዳን ክርስቲያኖችን ሁሉ የሚወክል ነው። ተንስ ወነሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ የተባለው ለዚህ ነው። ሕፃኑና ይሄ የዮሴፍ ጉዞ አጠቃላይ ዮሴፍ ወደ ግብፅ ነው ሄደው። ግብፅ የተባለ ጨለማ፣ ድንቁርና፣ አላዋቂነት፣ ኃጢአት እንዲህ ያለው ነው። የዮሴፍ ወደ ግብፅ መጓዝ እኛ በዚህ ዓለም የምናደርገው ጉዞ ነው።